እናቶች ልጅ መውለድ ሊያቆሙ ነው። ወደፊት እናቶች ልጅ መውለድ ሊያቆሙ ነው። የወደፊቱ የህፃናት የመወለድ ሂደት እናቶችን አያካትትም? ያለምንም እርግዝና፣ ያለምንም ምጥ፣ በማሽን ብቻ? እኔ ልንገራችሁ። እንኳን ወደ ሪቨርሶ በሰላም መጡ። ለቻናሉ አዲስ ከሆኑ ሰብስክራይብ የምትለው ምልክት በመጫን ቤተሰብ መሆን የሚችሉ ሲሆን ይህ ቪዲዮ ከተመቻችሁ ደግሞ መጨረሻ ላይ ላይክ ማድረግ እንዳይረሳ። ይህ ቴክቶ ላይፍ ነው። በዓለም የመጀመሪያው የሰው ሰራሽ ማህፀን ተቋም ነው። ሚሊዮኖችን የምታደግ የህክምና ጥበብ ወይስ የጨለማ ህይወት መጀመሪያ? እስኪ በደንብ ጠለቅ ብለን እንመልከት። ወደፊት ትውልድን የማስቀጠያ መንገድ እንደሆነ አያጠራጥርም። በውስጡም ህጻናትን ከሰው አካል ውጭ ተጸንሰው እንዲያድጉ የሚያስችል 50 ሰው ሰራሽ ማህፀኖችን የያዘ ነው። ስለዚህ ምንም አይነት መሃኖች የማይኖሩ ሲሆን በዛውም ልክ ደግሞ የእርግዝና ችግሮችን ይቀንሳል፣ እንዲሁም ያጠፋል ብንል መሳሳት አይሆንም። ከእናንተ የሚጠበቀው አንድ ቁልፍ መጫን ብቻ ነው። ከዛም ሙሉ ለሙሉ የልጁን የ9 ወር እድገት መቆጣጠር ያስችላችኋል። ይህም ቴክኖሎጂ የፅንስ መጨንገፍና የወሊድ ጉድለቶችን ያስወግዳል ተብሎ ይታመናል። እሱ ብቻ አይደለም። ዋነኛውና አስገራሚው ነገር በተመሳሳይ ጾታ ላይ ያሉ ጥንዶች የሚፈልጉትን አይነት ልጅ እንዲወልዱ የሚረዳ ሲሆን እነዚህም ወንድ ለወንድ፣ ሴት ለሴት የሚፈልጉትን ልጅ በሚፈልጉት የአይን ከለር፣ የሰውነት መጠን፣ የፀጉር ቀለምና ብዛት፣ እሱ ብቻ ሳይሆን የአይኪው መጠናቸውን እንዲወስኑ ያስችላቸው። ግን በምን ያህል ክፍያ? አሁን አስፈሪዎቹና አስጨናቂዎቹ ጥያቄዎች፣ ወደፊት ይህ ድርጅት የሰው ልጆችን የመውለድ ሂደት የሚቆጣጠር ከሆነ ምን ይፈጠራል? በዚህ ቴክኖሎጂ መንግስት ታዛዥ የሆኑለትን እና የሚፈልገውን አይነት ዜጎች መፍጠር ይችል ይሆን? እነዚህ ህፃናት ማለትም ትክክለኛ የሰው ልጆች የሆኑ ይሆን ወይስ በላብራቶሪ የተመረጡ ልጆች? መልሱን እንደናንተ ተዋለሁ። ሀሳባችሁን በኮሜንት በማስፈር ሌሎችም ያጋሩ። ተመራማሪዎች እንዲህ በማለት ያስጠነቅቃሉ። ይህ ወደ ህፃናት እርሻዎች ሊያመራ ይችላል። በቀጣዮቹ ዓመታት ይህች ዓለም የህፃናት የሚመረጡባት እንጂ የሚወለድባት ላትሆን ትችላለች ይላሉ። ይህ ሳይንስ ብቻ አይደለም፣ ከፈጣሪ ጋርም እንደመጋጨት ነው። የእነዚህ ህፃናት ባህሪስ ማን ነው የሚወስኑ? የማንስ ልጆች ነው የሚሆኑት? ስለዚህ ይህ ኢክቶ ላይፍ የሰው ልጆች የቀጣይ ዘመን ዝግመተ ለውጥ ነው ወይስ የሰው ልጆች የውድቀት መጀመሪያ ነው? በተአምርና በጭራቅነት መካከል ያለው የዘመን መስመር ቀጭን እየሆነ ይገኛል። እናንተስ ቁልፉን ትጫኑታላችሁ? መልሳችሁን በኮሜንት ስር አስቀምጡልን። እንደዚህ አይነት አስደናቂና አስገራሚ የቴክኖሎጂዎችን ማግኘት ከፈለጉ ሰብስክራይብ እና የደውል ምልክቱን በመጫን ማግኘት ይችላሉ። እንዲሁም ይህ ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ እንዳይረሳ። በሌላ ቀን እስከምንገናኝ መልካም ቀን እያለን እንሰናበታችኋለን።